በብርሃን ፍጥነት ራቼ ከጎኔ ቁጭ ይላል። መልከ መልካም ውብ ነው ገጹ ይናገራል። ንግግረ ረቂቅ በእርጋታ ተሞልቷል። መዓዛ ጠረኑ ከሩቅ ይጎትታል። እኔ እንደምታዩት ጎላ ጎላ ያሉት አይኖቼ፣ እንጆሪ መስል ከናፍሮቼ፣ በደስታ ባህር የሚያስዋኘው ፈገግታዬ፣ ከጉጥ ቡጥ ያለፉ ጡቶቼ አኮብኩበው ከገላዬ ተመልክቷል መሰል ራቼ እጆቹን ዘረጋ ለምትዋወቁ ለቅጽበት በእጆቹ ብጋባ ደምስሮቼ ነቁ። እንጃ አባቴ ራቼ እንጃ እናቴ መች እንደነካኝ በድግምቱ እንዴት እንደዚህ ነው አለው ከባህል ይላል። እኔና እሱ ማለት በአንድ እይታ የተዋደድን በንክኪ የታመምን አካል ለአካል ልንዋሃድ መበጥበጫው የዘገየ ምን ሆኖ ነው ራቼ በእኔ እናንተ እኔ ማለት ፍቺውን ባላውቅም በረከት ተስፋዬ እርገቷ ያለመነጠል መሄዷ ያላጀባ የሳቀለት በጥርሱ ውስጥ ስጋን ከነፍስ የሚያግባባ እንዳለው መሆኔ ነው። ከከንፈር ያለው ነገር ሳቂ ደስ ይለዋል። አይኔ ቤቱ ቃሌ ምቾቱ ፍቅሬ ነፍሱ ራቼ እሱ ማለት አይኑ ሲያይኝ አጋንንቴ ጮሆ ይወጣል። የእግዚአብሔር መልአክ አይኖች ላይ ያሳብቃል። ራቼ ሊያወገኝ እንዲህ ሲተነፍስ ቃል ወርውሮ ፊደል ይጠፋል ካፍ ምላሴ ቀጥል ሊደርሳል እስትንፋሴ አቤት እቅፋቱ ባያቅፈኝም መቹት ያሰኝና ከበዓቱ ራቼ ተጠጋኝ ባልደርስ እንኳን እንደምሻው ከበቃው ጫፍ ከንፈር መቼ ጥምና ወለላማ ራቼ ዳበስ አርገኝ ውረድ በገላ ከገላ ተረማመድ ግድ የለም ፈቅዳለች ነፍስዬ ላንተ ብቻ። ሁለት ግጥም ነው ያነበብኩት። ራቼ I'm done with you. Shut up. አንዱ በቁመት ራቹ ተመሰጠ። What's up? ራቼ አቤት ውቤ በጣም እንግዳ የሆነ ስሜት እየተሰማኝ ነው። እንግዳ ልቤ እየመታ ነው። ቆይ እኔ እንገርህ ከታችም ከላይ ነው የሚመታው። በጣም ከታችም ከላይም ነዚህ anyways እንኳን ተቀበልከኝ። እኔ በጣም happy እኔ አንድ ሞደውን ግጥም ልክፈትልሽ እንዴ? እሺ ግጥም ትወዳለህ ማለት ነው ግራ ጨዋታ ደስ ይላል። አንተ የኔ ሳቂታ ሲያምርብህ ጨዋታ ኬት አምጥተው ነው
ሰውን ለማስደሰት እንዲህ የምትሆነው? እስኪ ለጥያቄ ትንሽ መልስ ልስጥህ። ደስተኛ ባልሆንም እኔ በህይወቴ ማሳካት ባልችልም ሁሉም ፍላጎቴን ራቼ አንተን ሳይ ስቃለው ችግሬን ረስቼ ደሞ ተረፍኩ ባንተ እንዴት አትለኝም? የኔ ህይወትማ በስቶበት ሮሮ እንዳገው ጃንጥላ ሰማይ ተሽከርክሮ እንዳይናፋር ፈረስ መሬት እንደንብሮ የተደገፍኩበት ከዘራው ተሰብሮ ባለሁበት ሰዓት ባለሁበት ጊዜ ሁሉ ሲያዳልጠኝ ሁሉ ሲያደክመኝ በአንተ ሳቅ ምክንያት መትረፌ ገረመኝ። እራቼ ጨዋታ ይጥማል ቀልድህንስ ተወው ከማሳቅም አልፎ ሆድን ያሳምማል። ከተገናኛችሁ አንተና ሻንቆማ ምን ብዬ ልግለጸው ቃላት የለኝማ። ጣፋጭ ጨዋታችሁ ያ ትርርባችሁ መጥፎ ቃል አይወጣ ከዚያ አንደበታችሁ። ሻንቆዬማ ላንተ ከጎኑ ሳትሸሽ ከጎኑ ሳትርቀው ይህንን ታውቃለህ አጠገቡ ሆነህ እንደምትናፍቀው። ሻንቆኮ የዋህ ነው ፈጣሪ አይለያችሁ ቀናሁኝ በእናንተ ፈጣሪ አይለያችሁ ቀናሁኝ በእናንተ ናሆሜና ራችሁ የጓደኝነትን ጥግ እናንተ አሳያችሁ አቦ ይመቻችሁ ይላል የግጥም። ባይዘወይ ደንግጫለሁ፣ የምር ደንግጫለሁ። ልቤ እየመታ ነው። የመጀመሪያ ነው። እኔ እያበረድከው ነው። እጅሽ ላይ ታቶ ነው እንዴ ያለው? አዎ ሰያ ኧረ ተወኝ። እዚህ እኮ ተገጠመልኝ። እስቲ ግባ። ሌላም ልጅ አለ ትላንት በአጋጣሚ ገብቶ ነገ ለአንተ የተለየ ግጥም አዘጋጅልሃለሁ ምናምን ብሎ ነበር። እስቲ እግዚአብሔር እስቲ ሰያ ግባና ልላክልህ። ግባ ከአንቺ ጋር ይወዳደራል። ከመጀመሪያ ግጥም ጋር ትደግሚያለሽ። ግባ ልክልሃለሁ። እስቲ እሷን ግጥም ትሰማዋለህ። አንተ ወንድ ነህ እኔም ወንድ ነኝ። እንዴት አድርገህ እስቲ ግባ። ለማንኛውም ምን አይነት ግጥም አንብቦልህ? ትላንት ለአንተ ግጥም አዘጋጅቼልሃለሁ ነገ ለአንተ ላንብብልህ አለ። ኦኬ ያው ግን እሱ ወንድ ስለሆነ ውስጥ ፕሮባብሊ ባቺ ጀግና ነው ጎበዝ ነው ታሪክ ሰሪ ምናምን አይነት ነገር ሊሆን ነው የሚችለው። እንዳንቺ ነገር ማለት ነው። የኔ ፍቅር ካለ ሌላ ችግር አይ ሚላ አይመስለኝም። ካለ ችግር ነው እንዳይል ነው። ያው አንቺ የኔ ፍቅር አለሽ እንዴ? አኮ እንዴት ካን እኔ እኮ ብዙ ነገር አልሰማሁም ደንግጬ። ስላልሰማህም ማለት ነው። አስገባ ሰያት ይግባ። ሰያን ፎሎ አላደረኩትም ትላንት። ራቼ እንዴት ነሽ መግዲ? አንተ ከሷ ጋር ልታወዳድረኝ ነው? ምን አልሽኝ? እንዴት ከሷ ጋር ማለት? አድናቂሽ ነኝ። አይ እኔ ጀማሪ ነኝ። እሺ አንቺ ጎበዝ ነሽ በጣም። ገጠመችልኝ እኮ እኔ የእብደት ግጥም ነው የምሰራው። እኔ የእብደት ግጥም በጣም ነው የሚያምረው። የምትሰራው ነገር በጣም ነው የሚያምረው። አውቃለሁ ነኝ እንዴ። ኦ ቴንክ ዩ እናቴ አመሰግናለሁ። እኔ ደግሞ አንቺ የምትመጪው ግጥም ቃላቶቹ ምናምን ደስ ይላሉ። እኔ ደግሞ ጀማሪ ነኝ። ቃላት ላይ ምናምን አላተኩርም። ዝም ብዬ ብዙም ባይሆን በጣም ነው ደስ የሚለው። ቴንክ ዩ ሲራችን በጣም ግጥም ተገጥሞልኛል እያለ ነበር። ገጠምሽለት? አንቺ የገጠምሽለት? እኔ ያው የኔ ፍቅር እያልኩ ተገጥሜልህ ነበር። አልሰማኝም ለካ። የኔ ፍቅር አልሰማሽም? እና ድገሚለታ። ደገምኩ
ጻፍኩለት ሁለተኛም ደግሜለት እኔ ሳልሰማው የኔን ግጥም ብቻ ልትሰሚ ነው እና ከዛ አንተ ካልክ በኋላ አሁን አንተ እሺ ልባልልሽ ደንግጫለሁ እኔ እንጃ በጣም ቆንጆ አረሻን እንደዚህ አይነት ግጥም ፈልጎ ያልከኛ ናሆሜን ደግሞ አስገብተው አንድ ላይ ልላቸዋለሁ ሲገባ እሺ ሁለት ቆይ ሻንቆ ነገ ሰርፕራይዝ አደርጋታለሁ በህይወቱ እኮ ተገጥሞለት ማለት ነው ተገጥሞለት እኮ አይደለም እወዳለሁ ተብሎ ማብሩክ ናሆሜን እንደን ሻንቆ ወይኔ ሻንቆ ወይኔ ይሄን በሰማ ሻንቆ የለም እንዴ አልገባም መሰለኝ አልገባም ዛሬ ወይስ ቆይ እንጉዱ በሰማ አራንሳ ሻንቆ ሌላ ጊዜ ቢሆን አስሬ ኔታ አዛርጉኝ ነው እሺ ችግር የለውም የመግዲን ግጥም ደግሞ በሰፋ ሻንቆ አቤት ተገጠመልህ እኮ ላንተም ምንድነው ማን ገጠመል አይ ላንተ መግዲ አይደለችም ሰያ ገጠመልህ ወንድ ልጅ በጣም ደስ የሚል ሻንቆ የዋ ነው ምናምን እውነት እንደዚህ ነው ሻንቆ ተገጥሞልህ የምታውቅ ነው የምትመስለው ቀለል አደረግከው ምን ነው ሻንቆ ወንድ ስላንተ ውበት ምን አገባው ወንድ እኮ ነው ሻንቆ ናሆሚ አንድ ግጥም አለው እኮ እኔ ጋር ኧረ እባክሽ ለሁሉም ነው እንደምትገጥመው እንጂ መቅዲ ነኝ ናሆሚ ሰላም ነው አለው እግዚአብሔር ይመስገን ደህና ነህ አለው ክብሩ ይስፋ ለመድኃኒዓለም ምን ይሳነዋል አሁን ግን ያው መብራት ጠፋ አንድ ሁለት ቀን እንግዲህ ያው ምን ይደረግ አንድ ወር ነው የቀረው ሻንቆ እግዚአብሔርን ሰያ የሚገርም ግጥም ለኔና ለአንተ ለአንድ ላይ ሻንቆና ማን እኔ ቁጭ ብዬ ልጻፈው አሁን እሱ ሲገጥም እንዴ ቁጭ ብሎ ነው ያነበበልን በጣም ደስ የሚል ሻንቆና ራቹ ጌም ሲጫወቱ አይደብረንም ፈታ እንላለን ክፉ ነገር አያወሩም በጣም ጥሩ ናቸው ምናምን ምን አዎ በእናትህ ይሄ ልጅ ነገም ታስገባውና እንደውኑ እኔ ያነባዋለሁ እሺ ሻንቆ ምን እያደረክ ነው አንተ እኔ እንትን ይሄ ምስር ጨው ምናምን አንድ ላይ ሰብስቤ እየፈጨው በነዚህ ላይቭ ላይ ነኝ ምን እያደረክ ነው ምንድነው ራስን ጠብቅ ላይቭ ላይ ከነመግዲ ነው እኔ አንተው መቅዲ ነኝ እኮ አንተ ማንቺን አይደለም ኮሜንት ላይ ሴቶች ማለት ነው እሺ በቃ ራስን ጠብቃለሁ ሻንቂ ዳርልኝ ብዬ አልሰማ ብለህ ነበረ ራቺ ብዬው አውቃለሁ በስልክ ባይዘ ራቺ እንዳርልኝ ብለህ ታውቂያለሽ ጠይቀው መቅዲ ገጣሚ ድጋሚ እየደወልክለት ነው እንዳናስጠለው ሻንቆ ምን አስጠላው ምን አደረግ ነው ሪንጊንግ ወጥቷል መሰለኝ
ታያ ነገ ደግሞ ሻንቆ የኔ ነው ስታይል ወንድ እናስገባለን። እሺ ይመቻቹሽ። ደስ ብሎኛል ስላመጣችሁ። እኔም ደስ ብሎኛል። ፎሎ አድርጌታለሁ። ሻንቆን እንጠይቀዋለን። እሺ እንሰማው። ኤኒዌይስ እንገናኛለን ከዚህ በኋላ መብዛቴ ስለማይቀር ብዝት ነው ማለት ያለብሽ። ነገም ሻንቆ ባለበት እንገባለን። እመጣለሁ። በቃ ራቼ መልካም ቆይታ። ባባይ ምንድን ነው? ምንም እንጃ እንዴት ነበር የሚወጣው? ሀይ እንደዚህ ማይ ጋድ